ቆይ እንዳታሳልፉት። በማህበራዊ ሚዲያ እየተዘዋወረ ያለው የጠቅላይ ሚኒስትሩና የህወሓት አመራሮች ቪዲዮ የእውነት የሰሞኑን ነው ብላችሁ ታስባላችሁ? ኢትዮ ቼክ ባደረገው ማጣራት ቪዲዮ አዲስ ሳይሆን ከአንድ ዓመት በፊት የተቀረጸ መሆኑን አረጋግጧል። ታዲያ ለምንድን ነው አሁን የባህር በርና የመከላከያ ትግራይ ሊገባ ነው በሚሉ መረጃዎች ታጅቦ በስፋት እየተጋራ ያለው? ይኸውላችሁ ዛሬና ትናንት ኤክስ እና ፌስቡክ ተጠቃሚዎች ቪዲዮውን ሰበር መረጃ በሚል ቢያጋሩትም ቪዲዮ ግን የዛሬ ዓመት ህዳር 26 ቀን 2017 ዓ.ም የተደረገ ውይይት ነው የሚያሳየው። በወቅቱ ፋናና ሌሎች ሚዲያ የዘገቡት ሲሆን ውይይቱ ስለ ትግራይ ክልል የጸጥታና የፖለቲካ እንጂ አሁን እንደሚባለው ስለ ባህር በር አልነበር። አሁን በሁለት ወገኖች መካከል ያለው የቃላት ጦርነት ስጋት በፈጠረበት ወቅት እንዲህ ያሉ ቆየት ያሉ ቪዲዮዎችን እንደ አዲስ ማሰራጨት ህዝቡን ለማደናገር የታለመ ነው እየተባለ ነው። መረጃዎችን ሳናረጋግጥ አናጋራ። እናንተስ እንደዚህ አይነት መረጃዎች ሲደርሷችሁ እንዴት ነው የምታረጋግጧቸው? እስኪ ሐሳባችሁን ኮሜንት ላይ ጻፉልኝ።